ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የበይዳ ዩቲዩብ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሰላም ነው። በይዳ ዩቲዩብ ላይክ ሸር በማድረግ አበረታቱ። ዛሬ ይዤ የመጣሁት ኖሃም ክፍል 31 ይዤ መጥቻለሁ ማለት ነው። እንግዲህ ዛሬ ያው ኖሃ እጆና ወደ እናቱ ቤት ሻንጣዋ ይዛ ወደ እናቱ ቤት መጣ። እናቱ በጣም ደነገጣቸው። በጣም ድንጋጤ ላይ ሆነው እሷ የምትለው እኔ ያኒ እዚህ ነው የምኖረው ቤቴ ነው ብላ ኖሃ እናቱ ደውላ ጠራችው። ኖሃ መጣ። የሰውን ሰላምን የነሳሽ ነው እየተባለች የኖሃም እናት ምን አይነት ተጣጣለሽ ነው መሆነው ብላ ስትላት የኖሃ ውጪ እያላት ኖሃን እየተቆጣት አይ እኔ የራሱ ሆኖን እንደሆነ ሰው ተፈጠራላችሁን እንዳታሳብ እና እናቱ እያለ እንደዚህ አይነት እድል የምታገኝ ክብሯ የጠበቀ ሴት ናት ብላ የኖሃ እናት መልስ ሰጠቻት። ደግሞ ከናሁ አጠገብ ቢሆን በጣም ደስ ይል ነበር። ናሁም ትሰምኛለሽ? ናሁምን ጠርቼ እንደ ድመት አንቆሽ ውጪ እንዳይወራውርሽ በስራትሽ ብትወጪ እያለች የናሆ እናት ተናዳ ተናግራለች። ውድና የተከበራችሁ ቤተሰብ ከወደዳችሁት ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቼ አበረታቱኝ እላችኋለሁኝ። ቤት ነው ይልቃውን ማረፊያዬን አዘጋጁልኝ። ገብቼ ማረፍ ነው የምፈልገው። ወይኔ ናሆም እውነቴን ነው። ሴትማ እጄ ላይ ሰበብ ትሆናለች። ናሆም ወይ ካልሆነ ፖሊስ መጥራት ነው የማያስፈልግም። ይህም ፖሊስ ነው ከነቀራቅንቦች ተዋርደሽ ትወጫለሽ። እሺ ነይ ቀጥይ። ልቀቀኝ! እንዴ ልቀቀኝ! ምን ነው እሷ ስትመጣ አፍረክ ነው የታውከኝ? ውድ የተከበሩ የቤትና ቤት ልበሎት ወይስ የልጅ አባት ልዕልት ልበሉት? አሁንስ ይበቃሻል። አምራን ነይ ውጪ። ልቀቀኝ እባክህ አንተ። ለምን አትረጋጊም? የኔ ልጅ የሰው ሰላም እኮ እየደሳሽ እኮ ነው። ይቅርታ፣ የእርሶን ትብብር ማንም የፈለገ የለም። እኛ በምናስወጣት እናስወጣታለን። ተረጋጊ እንጂ እንዴ! ይሄን ያህል አባቴ ምን ብሎ ነው እንደዚህ የምትቆጩ? በሉ እንደፈለጋችሁ ስደቡኝ። ለነገሩ እናንተ ምን ታደርጉ? ላይኩንና ልጁ ናቸው የማንም መጫወቻ የሚያደርጉት። ስታወሪ እየለየሽ አውሪ። ምን ማለቶት ነው? ሰው እየለየሽ ማለት እና እኔ አምራን ነኝ ባለጌው? አረ በፈጠራችሁ ሰው አታሳብዱ። ቢገባክ ያንተ ልጅ ናት። እሺ ስዳደግ ምን የኔ ልጅ እኮ አይደለችም። ፍቅረኛዋን አስቀምጣ ከሌላ ሰው ጋር የምትማግጠው። ዝም አይሏትም። እቺ ንገሩኝ ባይ እንደ ኑሐሚን እንኳን እኮ ክብሯን የጠበቀች አይደለች። እቺ ዘልዛላ። አባዬ በቃ ከዚህ እንሂድ። ምን አላወቅሻሉ? የሆዴን አለ ዘፋኙ። ንገሪያቸው እንጂ ስለ ጨዋነትሽ። አምራን አታደርጊም። ቀስ አባትሽንም እንደዚህ አታጣድፊያቸው። ለማንኛውም ሁላችሁም ስሙ። እቺ ጨዋ የምትሏት ኑሐሚን ከማንነቱ ያልታወቀ የ2 ወር ጽንስ በሆዷ ይዛለች። ምን? አንቺ ግን ምን አይነት ሰው ነሽ እንዴ? ልጄን በማይሆን ነገር የምትከሻት? እንግዲህ የነገረችኝ የቤታችሁ ሰራተኛ ናት። የእርግዝና ውጤቷን የሚያሳይ ወረቀት አውጥታለች። እንግዲህ እቺ ነው አባት ሚስት ሊያደርጉልክ የነበረው። ኑሐሚን በፍጹም ይሄን ልታደርግ አትችልም። አትችልም ኑሐሚን። ጋሺ 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 ኑሐሚን አላውቅም። ተሰማ ጋሺ ጋሺ እንዴ ምን ቶሎ በይ እስኪ ቶሎ በይ እስኪ ሆነ ነገር
ጋሺ አቶ ተሰማ ጋሺ አቶ ተሰማ ቶሎ በስኪ ጋሺ አባዬ ያሳፍራል። አባዬ ይቅር በለኝ እባክህ። እንዴት ነው አይኑንማ አባዬ ነይ እስኪ አግዥኝ ጋሺ። አባዬ አባዬ እባክህ ንቃ። እስኪ አባዬ አባዬ ራሱን አድርጊላቸው እስኪ ራሱን አድርጊላቸው። አባዬ አባዬ ንቃ እባክህ አባዬ ንቃ። አባዬ አባዬ እስኪ ተረጋጊ ኑሐሚን። ትንሽ እናያቸውና ካልሆነ አምቡላንስ እንጠራለን። እባክህ አባዬ ንቃልኝ እባክህ። አባዬ ነቃልኝ። አባዬ ደህና ነህ አይደል? ደህና ነኝ። ምን ሆኜ ነው ልጄ? ንገረኝ፣ ምን ሆኜ ነው? አዎ ሳሎን አምራን። አሁን ለጊዜ ዞር በይ። አንቺን ሳይሆን ነው እየተረብሹ ያሉት። ካመማቸው ንገሪኝ፣ ሆስፒታል እንወስዳቸዋለን። ምን አይነት ጣጣ ነው? አባዬ አባዬ ነቃ። የሰማሁት ነገር እውነት ነው? እውነት ነው? እውነት ከሆነ በቁም ይገለሽኛል። እባክህ አባዬ እንደዚህ ያስበል እባክህ። ለካ ሰሞኑን ይሄን ቅሌትሽን አውቀሽ ነበረ። የማይጠቅም ሰው ነኝ እያልሽ የነበረው አይደለ? እባክህ አባዬ ይቅር በለኝ እባክህ ይቅር በለኝ። ሂጂልኝ። ደግሞ ይቅርታ እንኳን ስትይ አታፍሪም? እኔ እንዳንቺ አይነት ዋርጌ ልጅ የለኝም። እባክህ አባዬ ይቅር በለኝ እባክህ ይቅር በለኝ። ለመሆኑ ከማን ነው? ከዛ ከኤርሚያስ ከዋርጌ ልጅ ነው ወይስ ከማን ነው? ንገሪኝ። እራሱ ኤርሚያስ ነው። በወቅቱ ከሱ ፍቅር ይዞኝ ነበር። እሺ አሁን ከፊቴ ዞር በይልኝ። ሂጂልኝ ብዬሻለሁ። እባክህ የኔ ወድ አባት እባክህ። አባትሽንማ ጉድጓድ ቆፍረሽ ቀብረሽዋል።